ሰላም ጤና ይስጥልኝ። እንዴት ናችሁ የቦርናጌን ቤተሰቦች? ዛሬ እንዳያችሁት ግንቦት 2 ቀን ነው። የብሌን ሙሉጌታ አባት 7ኛ ዓመት መታሰቢያ ጊዜያቸውን ለማክበር ነው ከኛ ጋር የተሰበሰቡት የአቶ ሙሉጌታ። ይሄንን ደግሞ አምባሳደራችን የሆኑት አቶ እስራኤል ማናየና ባለቤታቸው ብሌን ሙሉጌታን በቦርናጌን እንዲሁም በራሴ ስም በጣም አመሰግናለሁ። ወዳጅ ዘመዶቻቸውን ጠርተው በአማረ ሁኔታ በጣም ብዙ ሰዎች ጋብዘው በአማረ ሁኔታ ይሄንን ፕሮግራም የምናረገው ቦርናጌን ውስጥ ነው ብለው እንዳያችሁት በጣም በሚገርም ሁኔታ በከፍተኛ ወጪ ምሳ ለእንግዶቻቸውም ለእኛም እንደምታውቁት እንግዲህ በሰው ነው የሚከፈለው። በዚያ በሰው በጣም ብዙ ሰው ጋብዘው ጠቅላላ እንግዶቻቸውን ማለት ይቻላል ያንን ወጪ ሸፍነው ከቦርናጌን ጋር ነው ምሳ የምንበላው ብለው በደመቀ ባማረ ሁኔታ ነው የነበረው የምሳ ግብዣ። በጣም ቆንጆ ሴሪሞኒ ነበራቸው። በዚህ በጣም ነው ምናመሰግነው። በተለይ አምባሳደራችን አቶ እስራኤል ማናየ ከነ ቤተሰቦቻቸው የባለቤታቸው አባት ናቸው። የዛሬ 7 ዓመት ነው ያረፉባቸውና ይሄ 7 ዓመት ማታሰቢያ ፕሮግራም ነው ያረጉት። ከልባችን በእውነት ከልቤ በራሴም በቦርናጌን ስምም ከልቤ አመሰግናለሁ። የመጡት እንግዶች በጣም ተነክተው እስካሁን አናቅም፣ ከዚህ በኋላ ግን ከጎናችሁ ነን አለን፣ እኛም እንቀጥላለን ብለው ስለዚህ አቶ እስራኤል ማናየ በእውነት የአምባሳደርነት አደራቸውን በዚህ መልኩ አድርገው ስላሳዩን በጣም እናመሰግናለን። ስለተደረገልን ነገር ግን በራሴና በቦርናጌን ስም ከልቤ አመሰግናለሁ። እግዚአብሔር ያክብርልን ማለት እወዳለሁ።